ከሚስቱ ለመሸሽ ባንክ የዘረፈው አስገራሚ ወዘው The 70-year-old is accused of stealing $3,000, but instead of running away, he sat in the lobby and told security. ሰላም ጤና ይስጥልን። ዛሬ እጅግ አስገራሚና ብዙዎቻችሁን ፈገግ የሚያሰኝ በተመሳሳይ ሰዓት ደግሞ ግራ የሚያጋባ እውነተኛ ታሪክ ይዤላችሁ ቀርቤያለሁ። አብዛኛው ሰው ወንጀል የሚፈጸመው ከፖሊስ አመልጦ በነፃነት ለመኖር ነው። ነገር ግን ዛሬ የምነግራችሁ ሰውዬ ታሪክ ከዚህ በተገላቢጦሽ ነው። ይህ ሰው ሆን ብሎ ባንክ የዘረፈው ፖሊስ ይዘኝና ወህኒ ቤት ይክተተኝ በሚል ብቸኛ ዓላማ ነበር። ምክንያቱ ደግሞ ከሚስቱ ጋር በአንድ ቤት ውስጥ መኖር ሰላም ስለነሳው ነው። ለመሆኑ ይህ ሰው ማን ነው? ታሪኩስ እንዴት ተጀመረ? መጨረሻውስ ምን ሆነ? አብረን እንየው። ታሪኩ የተፈጸመው እንደ አውሮፓውያን አቆጣጠር በሴፕቴምበር 2016 በአሜሪካ ካንሳስ ግዛት ውስጥ ነው። የ70 ዓመቱ አዛውንት ሎረንስ ሪፕል አንድ ቀን ጠዋት ከባለቤቱ ጋር በነበረው ከፍተኛ ጭቅጭቅ የተነሳ ትዕግስቱ ተሟጠጠ። ሪፕል በቤት ውስጥ ያለውን ሁኔታ መቋቋም ስላቃተው ለባለቤቱ እንዲህ የሚል ማስታወሻ ጽፎላት ወጣ። ቤት ውስጥ ከመቆየት እስር ቤት መታሰር ይሻለኛል። ቀጥታ ወደ ባንክ አመራ። ባንኩ እንደደረሰም ለገንዘብ ተቀባይዋ ማስታወሻ ሰጣ። ማስታወሻው ላይ ሽጉጥ አለኝ ገንዘብ ስጪኝ የሚል ትዕዛዝ ነበር። ሰራተኛዋም በፍርሃት ተሞልታ ወደ 3000 የሚጠጋ ዶላር ሰጠችው። ነገር ግን ሪፕል ገንዘቡን ይዞ አልሸሸም። ይልቁንም በባንኩ መቀመጫ ላይ ዘና ብሎ ተቀመጠ። የባንኩ ጥበቃ ወደሱ ሲመጣ ሪፕል እንዲህ አለው፣ እኔ የምትፈልገው አይነት ሰው ነኝ፣ ፖሊሶችን ጥራቸው። ፖሊሶች በቦታው ደርሰው ሪፕልን በቁጥጥር ስር ሲያውሉት የባንኩን ገንዘብ በሙሉ በቦታው አገኙት። ሪፕል በምርመራ ወቅት እንደተናገረው ከሆነ እቅዱ ገንዘብ መዝረፍ ሳይሆን መታሰር ብቻ ነበር። ሪፕል ከባለቤቱ ጋር ያለው ግንኙነት እጅግ አስቸጋሪ ደረጃ ላይ ደርሶ ስለነበር ብቸኛው የመፍትሄ መንገድ የእስር ቤት ሰላም እንደሆነ አመነ። ከእሷ ጋር ከመኖር ይልቅ ብረት ዘንግ በበዛበት ክፍል ውስጥ መቆለፍን እመርጣለሁ በማለት ለመርማሪዎቹ በግልጽ ተናግረዋል። የፍርድ ቤቱ አስጠቂኝ ውሳኔ። ጉዳዩ ወደ ፍርድ ቤት ሲሄድ ሁሉም ሰው ሪፕል ለዓመታት እንደሚታሰር ጠብቆ ነበር። ነገር ግን ዳኛው የሪፕልን ሁኔታ በጥልቀት ተመለከቱት። ሪፕል ከዚህ ቀደም ምንም አይነት የወንጀል ታሪክ የሌለበት፣ በወቅቱ ደግሞ በጭንቀትና በልብ ህመም ሲሰቃይ የነበረ መሆኑን አወቁ። በመጨረሻም ዳኛው እንዲህ የሚል ውሳኔ አስተላለፉ። ሎረንስ ሪፕል ሆይ ወንጀል ስለፈጸምክ መቀጣት አለብህ። ነገር ግን አንተ መታሰር የምትፈልገው ከሚስትህ ለመራቅ መሆኑን ስለተረዳው ቅጣትህ በገዛ ቤት ውስጥ ታስረ እንድትቆይ መወሰኑን አበስራለሁ ሲል ነገረው። አሰቡት። ሪፕል ሸሽቶ የፈለገው ቤት ውስጥ ከሚስቱ ጋር ለ6 ወራት ታስሮ እንዲቆይ ተፈረደበት። ይህ ለሪፕል ከእስር ቤት የከፋ ቅጣት ነበር ማለት ይቻላል። እንግዲህ የዛሬው ታሪካችን ይህንን ይመስላል። የሎረንስ ሪፕል ታሪክ በዓለም ዙሪያ መነጋገሪያ ሆኖ አልፏል። አንዳንዶች በድርጊቱ ይስቃሉ፣ ሌሎች ደግሞ ትዳር እስከዚህ ያደርሳል ብለው ይጠይቃሉ። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ዳኛው የሰጡት ውሳኔ ትክክል ነው ወይስ ሪፕልን ወደ ፈለገበት እስር ቤት ቢልኩት ይሻል ነበር? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት አትርሱ። ለሌሎች መሰል አስገራሚ ታሪኮች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ሰንብቱ።